አሰላሙ አለይኩም ወረህመቱላህ ወበረካቱ። ውድና የተከበራችሁ የሳዕዳ ቤተሰብ እንዴት ናችሁ? ደህና ናችሁ? ደግ ናችሁ? ደህና ነኝ አልሐምዱሊላህ። እንዴት ናችሁልኝ? አለሁላችሁ አልሐምዱሊላህ ማለት ነው። እንዴት ናችሁ? ሁላችሁም ባላችሁበት ቦታ ሰላም ናችሁልኝ? እንዴት ናችሁ? ሁላችሁም የአላህ ሰላምታና እዝነት አይለያችሁ ላለውና እንዴት ናቸው? ሰሞኑ በእርግጥ ጠፍቼ ያለው ቻናሌ ላይ ያው ላይቭ ነው የምገባው። ቪዲዮ ላይ ብዙ ከተኩ ሳምንት አካባቢ አልፏል። እንደውም ከኢድ በፊት ነው ማለት ነው ቪዲዮ ከለቀቁኝ እና ተጠፋፍተናል። ላይቭ ላይ የማትገቡ ልጆች ስላላችሁ ቪዲዮ ብቻ የምትከታተሉ ስላላችሁ ጠፍቼ ያለው እና ይቅርታ ጠይቃለሁ። ሲቀጥል ደግሞ ላይቭ ላይ ገብታችሁ እንድታዩኝ እንድትከታተሉኝ እጋብዛችኋለሁ ማለት ነው። በዚህ አጋጣሚ አንጠፋፋም እና በተረፈ ደህና ናችሁ? አረፋ እንዴት አለፈላችሁ እናንተ ጋር? እንግዲህ ሄደ ሳንጠቀምበትም ምን ኸይር ስራ ሰራንበት፣ ምን አደረግንበት። ሲቀጥል ደግሞ ያው አላህ ደግሞ በመጪው ዓመት በሰላም ያድርሰን ነው የሚለው እና እንዴት ናችሁ? ሰላም ናችሁ ወይ? ያው አንዳንዴ አይዲያ ደግሞ ሚዲያ ላይ አንድ ሰው ሲሆን ያው የተለየ አይዲያ በሚያዳምጥ ሰዓት አንዳንድ አይዲያዎች ማቅረብ ይፈልጋል ማለት ነው። ያው አንዳንዱ ተከታታይ ላያየው ላይሰማው ስለሚችል ማለት ነው። እና የሚያስገርም ነገር ካለ ያን አይዲያ ለተመልካቹ፣ ለዘመዱ እንዲሁም ለወዳጁ ማቅረብ ይፈልጋል ማለት ነው። ዛሬ በአንድ ነገር ደግሞ መጣሁ ማለት ነው። እና እሱ በማን ነው? ሴፉ ኢቢኤስ። እውነቴ ነው። እናንተ ወዴት እየሄድን ነው? ረጉት ፈላ። ይሄ እውነት ይሄ ሚዲያ እኮ ጎርጉሮ ማያወጣ ነገር እኮ የለም። ተአምር ነው። እኔ ራሱ ገርሞኛል። እና አንድ ልጅ አለችው ተብሎ እንግዲህ መጥታለች። አንድ ልጅ ደግሞ እኔ የገረመኝ ነገር ይመሳሰላሉ። እናንተ እስኪ በደንብ ተመልከቷቸው። ላይ ሀቂቃ ይመሳሰላሉ ፊታቸው ማለት ነው። ያው ሚዲያ ላይ ሁሉም ነገር እውነት ነው ማለት ዘበት ነው። እኔ ሁሉም ነገር አምናችሁ ተቀበሉ ማለት አይደለም፣ ግን የሆነ አንዳንዴ እንድትጠራጠሩ እውነት ነው ብላችሁ እንድታስቡ የሚያደርጉ ነገር ምንድን ነው? ከሰው ፊዚካል ምናምን ስታዩ ይሄ ነገር ለካ እውነት ነው ብላችሁ ራሳችሁ እንድትጠራጠሩ ያደርጋችኋል ማለት ነው። እና እኔ በጣም ተገረምኩኝ፣ በጣም ማለት ይቻላል። እና አባቴ ነው ብላ ስትል እኔ ቀረብ አድርጌ ሳያቸው በጣም ይመሳሰላሉ። በተለይ እዚህ ጋር ፊታቸው ጋር ምናምን እና ያ በተሳሳተ ክስተት ነው አለች። መሳሳት ማለት ምን ማለት ነው? እስኪ አንቺ ልጠይቅሽ። ሲቀጥል አንቺ በተሳሳተ መንገድ ነው ምናምን ብለሽ ስቲ ትንሽ አይሰቀጥጥሽም እንዴ? ደግሞ ሙስሊም ነሽ። ሙስሊም ባትሆኝ የራሱ እንደዚህ አይነት ነገር ከባድ ነው። በተሳሳተ ስህተት ነው ተብሎ የሚባል ነገር የለም። አባቱ ፈልጎ ያደረገው ነገር ነው እንጂ ማለት ነው። እና እንደውም ይሄ ነገር ሊያስቆጣሽና ይሄ ነገር እንዴት ነው ብለሽ እንዴት እንደዚህ ብለሽ ከሁለቱም በኩል እንትን ማለት ስትቺ ቀለል አድርገሽው እንደዚህ አይነት ነገር በተሳሳተ መንገድ የሚከሰት ነገር ነው እንደዚህ ብለሽ እያልሽው እኔ ትክክል አግባብ ነው ብዬ አልቀበልሽም ማለት ነው። ለምን እምነትሽም ይሄን አያስተምርም። እምነትሽም ይሄን እንትና የለም። እናቴ በምን ምክንያት ነው እስካሁን የደበቅሽኝ? እንዴትስ ሊሆን ቻለ? እሱስ እንዴትስ ልጁን ሊከዳ ቻለ? እንዴ በቃ የሚለው ነገር ግድ ነው እንዴ? እንደዚህ መንዘላዘል ዝም ብሎ እንደዛ ከሆንማ እንስሳ ነን ማለት እኮ ነው። የጀማ ወላሂ ያኔ እንጂ አይገርምም እንዴ? በእናታችሁ እስኪ አይሰቀጥጥም? እንደዚህ ሰው ልጅ እኮ እንዴት ራሱ እንዴት እንደ እንስሳ እንደሚያስቆጥሩ እኮ ይገርመኛል። የሰው ልጅ እንዴት ማንነቱን አያስከብርም? የሰው ልጅ እንዴት ራሱን አይጠብቅም? እንዴ በተሳሳተ ክስተት ነው። መሳሳት ማለት ምን ማለት ነው እንዴ? አንድ አይምሮ ያለው ሰው እጅ እግር ያለው ሰው መሳሳት ማለት ምን ማለት ነው? ኧረ ከባድ ነው። እኔ እንጃ። እኔ ይሄ ነገር እንዴት እንደምታስቡ እንትን እንደምትሉ አላውቅም። ብቻ ከባድ ነው። አሁን አንቺስ እንዴት እወደዋለሁ አሁንም እንዴት አምነሽ ይቀበላል? ይሄ ነገር እውነት ነው ብለሽ እንዴት ትገምቻለሽ?
እስካሁን ድረስስ ለምን ተደበቀብሽ? እስካሁን ድረስስ የታለ አባቴ የታለ ብለሽ አልፈለግሽም? በተሳሳተ ክስተት ነው ስትይ ደግሞ አንቺስ እንዴት ቀለል አድርገሽ በእንደዚህ አይነት ሁኔታ ታወሪያለሽ? አንቺስ ብትሆኚ ታደርጊዋለሽ? ልጅ ተብዬዋ ማለት ነው። እና እኔ እንጃ በጣም ስሰማው የሆነ አስጠላኝ። ታውቃላችሁ፣ ያው እንደዚህ አይነት ነገራቶች አሁን ብቻ አይደለም ብዙም ጊዜ አለ፣ ብዙም ቦታ እንደዚህ ብሎ ሰው ይላል። ግን ከባድ ነው፣ እንደዚህ አይነት ነገር ያስጠላል። ማለት ከኛ አይጠበቅም ይሄ ነገር፣ እንደዚህ የተሳሳተ ነው ምናምን ብሎ ማለት ነው። በእርግጥ አንድ ሴት ልጅ ብዙ ጥቃት ሊደርስባት ይችላል፣ ተገዳ ብዙ ነገር እንትን ሊል ይችላል። እኔ እርግጠኛ ነኝ እሱ እንደዚህ አስገድዶ ምናምን እንትን ይላል ብዬ አይደለም። አንድ ሰው ደግሞ ታዋቂ ከሆነ አንድ ሰው እንትን ካለ ፈጣሪው ራሱ ባይፈራ ሰው ይፈራል። እና ውዶቼ እንደዛ ነው መላችሁ። እኔ በጣም ያዘንኩበትና በጣም የተገረምኩበት እንትን ስለሆነ እንደው ደጋግሜ ያየሁት ማለት ትችላላችሁ። እውነቴ ነው መላችሁ። ይሄ ማለት እንደዚህ ማለት ምን ማለት የሚለው ነገር በደንብ ተከትየዋለሁ። የተለያዩ ሚዲያዎች ላይ አውርጄ እንትን ብዬዋለሁ። ሲቀጥል ደግሞ ልጅቷ ኮፒ አባቷ መምሰሏ ገርሞኛል። እና እስኪ ፈጣሪ እንደምኞትሽ እንዳሰብሽው ያርግልሽ። ግን ያው በጥሩ መልክ እንትን ብትዩ ጥሩ ነው የሚለው። ስምሽ አላቅም የሴፉ ልጅ ልበልሽ ማለት ነው። እና ያ ጀማአ እኔ ይሄ ነገር በጣም ታዝቤው ነበር። እንዴት ይሄ ነገር ሊሆን ይችላል እስካሁን አመት ድረስ? ወይ ለድራማ ነው ወይ የሆነ ነገር ነው ወይ ደግሞ በኋላ ደግሞ የሚዲያ ሰው ሆና መቅረብ ፈልጋ ራሷን ፌመስ ታዋቂ ለማድረግ ፈልጋ ይሆን ብዬ ብዙ ነገራቶችን አውጥቼ አውርጃለሁ። እና ማመንም አለማመንም ይከብዳል። እንግዲህ እኔ እንደተቀበልኩት እናንተ በውስጣችሁ መቀበል ባለማችሁ መልክ ትቀበሉታላችሁ ውዶቼ። ሲቀጥል ቤተሰቦቼ፣ ተመልካቾቼ የምታበረታቱኝ፣ የምታግዙኝ፣ በርቺ የምትሉኝ ብዙ ናችሁ። እውነቴ ነው፣ ጠቅሼ አልጨረሰውም። ብዙ ጊዜ ላለው በርቺ፣ ጠንክሪ፣ ቀጥይበት የምትሉኝ ብዙ ልጆች አላችሁ። እንደናንተ አይነት ቤተሰብ ደግሞ በማግኘቴ በጣም ደስ ይለኛል፣ ከመጠን በላይ ማለት ነው። እና አንድ ሰው ዩቲዩብ ላይ ሲሆን ያው ከብዙ ሰው ይተዋወቃል፣ ግን እንደዚህ የሚጨነቅና የሚያስብለት ጥሩ ጓደኞች ቤተሰብ ሲያፈራ ደስ ይላል። የሚያበረታታው በተለይ አንድ ሰው በርታ፣ ጠንክር፣ እንደዚህ ቦታ ትደርሳለህ እንደዚህ ብሎ የሚያበረታታው ሰው ሲገኝ በቃ እንዲጠነክርና ባለበትን ነገር እንዲበረታታ ያደርገዋል ማለት ነው። ይሄ ትልቅ እድር ነው። ከመስጠት ምክር ይበልጣል። እንደ ራሴ አንድ ሰው የሆነ ነገር ሲሰጠኝ ከሚሰጠኝ ይልቅ ቢመክረኝ ይሻል። ለምን? ከመከረኝ የበለጠ ነገር ሰርች ስለማገኘው ማለት ነው። ከሰጠኝ ደግሞ ናም የለጃ ይስተና አሸነፋለሁ ማለት ነው። እና ስለዚህ እኔ በጣም የሚመክረኝ ሰው በጣም ደስ ይለኝ። ሰው ሲመክረኝ ሲያደንቀኝ አበረታለሁ። ሲቀጥል ደግሞ በቃ ያ በመከረኝ ልክ ሁኜ መገኘት እፈልጋለሁ። እና ያን ስለሆነ ስለምትመክሩኝ፣ ስለምታዝኑልኝ በጣም ከልብ አርጌ አመሰግናችኋለሁ። እናንተም ጠንክሩ፣ በርቱ። ሁሌም እንደምላችሁ አንድ ቀን ያልፋል። አንድ ቀን እኛም በራሳችን ቤት ቁጭ ብለን ሰርተን ነገራቶቹን ምናወግስበት፣ ሲቀጥል ደግሞ ሁነን እስካሁን የት እንደደረስን የት እንደነበርን ቁጭ ብለን እንደምናስብበት እንደ ማንኛውም የሴት እመቤት ሆነን እንደምንቀመጥ ደግሞ አንድ ቀን ሙሉ በሙሉ እንደሚሳካልን ተስፋ አለኝ። እና ምንም ነገር ደግሞ አታስቡ፣ ሁሉም ነገር በጊዜው ይሆናል፣ ፈጣሪ ባለው ቀን ማለት ነው። እሺ ውዶቼ። እና ሲቀጥል ሀገራችን ደግሞ አላህ ሰላም ያርግልን። ሰላም ሲኖር ነው እኛም እንደፈለግን ደስተኛ ሆነን ገብተን የምንወጣው። ሰላም ከሌለ ደግሞ ባዶ ነው። ሰላም ከሌለ ሰርተንም ያው ነው። እና ያን ስለሆነ
አገራችን አላህ ሰላም ያርግልን፣ ሰላሙ ጊዜ ያምጣልን። ባላችሁበት ቦታ ሰላም ሁኑልኝ። ለአላህ ብዬ እወዳችኋለሁ። ሰላም አለይኩም ወራህመቱላህ ወበረካቱ።